ላይ ሪል ስቴት ገዛ ብዬ ሪል ስቴት ለራስሽ ለውሼ ለውሻሽ ሪል ስቴት ልትገዢ ሳቂ ምን አለብሽ ምን ነው ቢዝነስ ጀምሬ ነበር የሆነችና ወደ 10 ቢሊዮን ዶላር ብቻ ነው ያተረፍኩት 10 ቢሊዮን ዶላር በጣም ትንሽ ነው ዋው ኦ ማይ ጋድ በጣም ደስ ያስጋል ለልጄ መኪና ለ3 አመት ልጄ BMW አዲሱን ልገዛለት ብዬ ሲያየው አለቀሰ ታውቂያለሽ አለቀሰ ሲያየው አዲሱን BMW ከዛ በቃ ተወኩት ወይ በጣም እኔ ምንሽ ለውሻችሁ ሪል ስቴት ደባል አትፈልጉም ነዋሪ እንደዚህ ባዶ ክፍልም ትንሽ ክፍልም ካለች አትፈልጉም ዘበኛ መሆን እችላለሁ በነገራችን ላይ ችግር የለም ጠባቂው የውሻው አይደል ለውሻሽ ሪል ስቴት ለ3 አመት ልጅ BMW ቤዝዬ ደህና ነሽ? እግዚአብሔር ይስጥልኝ። ወይ ልጄ እኔ ድፍት ልበልልሽ። አሜን። እንኳን አደረሰሽ። እንኳን አብሮ ደስ አለን። ልጄ እንዴት አደርሽ? እኔ እንጃ። ወይ ልጄ እግዚአብሔር ይባርክሽ። ኧረ ችግር የለም። ቤዚ እንብላ። ይማረ ወይ ቤዛ ምን ነው ዝም አልሽ? አትጮችም እንዴ? አልተመቸሽኝም። ከሰው ጋር ማውራት ብዙ አይመቸኝም። በቃ ቤዚ በኋላ ደውልሻለሁ። እሺ ደውይልኝ፣ ግን አላነሳውም። እኔ እምልሽ ለምን አንድ ቀን ሻይ ቡና አንልም? አልችልም። ለምን? ስለማልፈልግ። ሄሎ ቤዝ ብታይ ነገ የሆነ ጉዳይ ገጥሞኝ መገናኘት አንችልም ልልሽ እኮ ነው። እንዴ ሄሎ ቤዛ እንዴ ቤዛ ሄሎ ተመስገን ጌታዬ ተመስገን ጌታዬ ተመስገን። እኔ እኮ መገናኘት አልፈለኩም ነበር ገላገልሽኝ። ቤዝ ትናንትና ሰፈር ውስጥ አይቺሽ እኮ ሰላም ስልሽ ዝም አልሽኝ። አላየሽኝም ነበር መሰለኝ። አይ አይቺሻለሁ እኮ ግን ባራያ አልፌሽ ነው። ሰው ሰላም ማለት አልወድም ብታይ። ቤዝ እስቲ ዛሬ ወተን ለምን ዘና አንልም? አይ ቤት መሆን እመርጣለሁ። ኦኬ አንቺ ግን ለምን አትወጪም? እስካሁን ቤት ነሽ? ኧረ በእናትሽ ውጪ። ብታወሪ አይደክምሽም እንዴ? ውጪ። የቴዲን ዘፈን ባዳምጠው አልሰለቻለኝ እንዴ ቴዲ ናሹ ቴዲ እኮ በነገራችን ማለት ነው ያክስቴ ልጅ ባል እህት ወንድም ዘመድ ነው እንዴ ይስ ፋሚሊ ባይ ዘ ወይ ቴዲ እኮ ዘመዳችን ነው እንዴ በጣም ብዙ አስታውቅሻለሁ ከፈለግሽ ብዙ ጊዜ እኮ ነው የምንገናኘው ፋሚሊ ጋዘሪንግ ነው ሰሚማ ግን ከአለሙዲን በላይ ነው ሀብታም መሆን ያለብን አለሙዲን አሊ እንዴ አለሙዲን ማለት እኮ ማለት ነው የቅርብ ጓደኛዬ እንደት እምላት የሷ ወንድም ነው በነገራችን ላይ እንዴ ተገናኝተንም ሻይ ቡና ብለናል እንዴ የቅርብ ሰው እኮ ነው እሱንም አስተዋውቅሻለሁ ከፈለግሽ እንደው ብዙ ጊዜ ሰፖርት ላድርግሽ ልርዳሽ ምናምን ይለኛል እኔ ግን ኖ በራሴ እኔ አይ አም ኢንዲፔንደንት ብዬ ነው አሁን ባለፈው እንደዚህ ክላክስ እያደረገ በቪኤትና በሊሞዚን መጥቶ አነዳውሽ በማርሴዲስ ሜባች እያነጠረ መጣ ይቅርታ ሊጠይቀኝ ይሄን ያለን ትውውቃችን በነገራችን ላይ ሚኒሊክ ባይኖር ኖሮ በጣም ነበር ወደ ኋላ የምንቀረው እንዴ ሚኒሊክ ነው ያልሽው እኮ በነገራችን የኛ ዘር ሀረግ ነው የኔ የቅም አያት ማለት ነው ከሱ አብሮ ነበር ጦርነት የተዋጋው ከሱ ፊት ለፊት ነበር ከፊት ሆና መራችሁ ንግስቱ ነው አይተባለው ከፊት ሆና መራችሁ የኛ ዘመር ነበር መባል የነበረበት እንዴ የሱ ያክስት ልጅ ማለት ነው የኔ ያክስት ልጅ ወንድም ነው እንዴ ሚኒ እኮ በነገራችን በጣም ዘመዴ ነው ሐውልቱን ሳይሆን ምናምን ራስ ማለት ነው እንዴ ሰላም ሚኒ ምናምን ሚኒ ዘመዴ እኮ ነው ሚኒ ታገዋን በጣም ደስ የሚለው ስማው ደስ እንዳለኝ በኢየሱስ ምንድነው ወይ ሞትኩላችሁ ወይኔ ያለ መጨረሻ እንዴ ምንድነው ዛዩ አረዋ እስጪ አረዋ በኢየሱስ በስመ አብ ወልድ በቀኝ አረ ሊሊ አረ ሁለተኛ እንዳጠሪ አረ በለኝ አረ ውይሳል አረ ሄሎ ዳኑ እንዴት ነሽ ሰላም ዳኑ ይልሻል እንዴት ነሽ ሰላም ነው የተረገመ እንዴ ቶሎ ጥራ ምንድነው ያሟል እንዴ እያዛገ ነው እንዴ የሚጠራው ዳኑ ይቆቅ መረቅ ይልሻል እንዴት ነሽ ቢቀርስ አልደውል የተረገማችሁ ፎሎ ያረገኛል ከሶስት ቀን በኋላ ፎሎ ያረገኛል ዘነጡ አርሰናል ዘነጡ
በቀጭኑ ፈትል ተሽከርክረው መጡ። ኤዲለም ፔጅ ዌልካም ቱ ኢትዮጵያ አምናቲ the best barber in Ethiopia I give you amazing haircut ልኪስኪሴ ጃለችው መጨረሻ ናሪዳ ቢሬያ ቢሬ ትምህርት ቤት ይኩዩ ትምህርት ቤት ይኩዩ እንዴ አንሄድም እንዴ? እባክሽ እኔ ጉንፋን አሞኛል አልሄድም። ወይ አሞሻል እንዴ? እኔ ደግሞ ልጋብዝሽ እኮ ነበር። ታዲያ እዚህ ምን እንሰራለን? እንሂዳ። እንዴ አሞኛል አላልሽም ነበር እንዴ? አይ ተሻለኝ እኮ ለቀቀኝ። ተፈወስኩኝ። ሲጀመር እኮ እኔ ዝም ብዬ ሳካብድ ነው እንጂ የኔ መድኃኒት እኮ ምግብ ነው። ምግብ ስበላ እኮ ቡን ብሎ ነው የሚጠፋው። ነይ እንሂዳ፣ አላስጠብቅሽ። በይ እሺ ነይ እንሂድ። ቤዛ ለምን ነገ ወተን ሳንበላ? አይ አልችልም፣ እናቴ ትቆጣኛለች። አንቺ ትልቅ ሰው አይደለሽ እንዴ? ለምንድን ነው የምትቆጣው? በቃ እናቴ ትቆጣኛለች። እሺ ፊልም እንይ። በቃ እናቴ ትቆጣኛለች። ከቤት መውጣት አልፈልግም አትይም እንዴ? እንዴ መብቴ እኮ ነው። እናቴ ትቆጣኛለች ማለት በቃ እናቴ ትቆጣኛለች። እኔ እንደው እጠፋለሁ። ቤዛ ወይ ዳና እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ነሽ? አሁን እኮ ብታይ ቸኩያለሁ። ሌላ ቀን እናወራ። ስልክ ቀይረሽ እንዴ? አዎ ስልክ እኮ ቀይሬ ሌላ ቀን እናወራለን። አጫውትሽ። እሺ ያን ጉዳይስ እንዴት አልችልም? ያኛው ደውዬለት እኮ ለሰውየው በቃ ሌላ ቀን እናወራለሽ። አሁን ቸኩያለሁ። ማዘር ደህና ናት ግን? ደህና ናቸው፣ ሁሉም ደህና ናቸው እግዚአብሔር ይመስገን። ሰላም። ስልክ ያለሽ ግን? አረ ስልክ ያለሽ የዘግሽ ነው እንዴ? አውቃሽ ነው እንዴ? ቸኩያለሁ ተባልሽ አይደል እንዴ? ሴትዮ አይገባሽም እንዴ? ሰው ሲቸኩል ነው እንዴ አሁን ሁሉ ነገር ትዝ የሚልሽ? ሁሉ ነገር መጠየቅ። እስኪ አንዴ ቦርሴን ያዥልኝ። ኢየሱስ ክርስቶስ ምንድነው ይሄ? ምንድነው እንዴ? እንዴት ነው የሚካበደው እንዴ? የቤትሽን ዕቃ በዚህ ነው እንዴ ተሸክመሽ የምትዞሪው? አንቺ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ እኮ ወዛደር ይፈልጋል እንዴ? ኧረ ወዛደር ጥሪ ወዜ እንዴ! ለዚህ እኮ ነው የከሳሽው አንቺ እንዴ? ብበላ አልወፍርም ትያለሽ። ይሄ ነው ያከሳሽ። ስፖርት እኮ አያስፈልግም። ይሄና እንዴት ተሸክመሽ መሄድ ትችያለሽ እንዴ? ኧረ በኢየሱስ አንቺ ታካብቻለሽ። ኧረ ወገቤ በስመ አብ ወወልድ ወመንፈስ ቅዱስ። ቢጠርስ በይ እሺ ቻው፣ ደህና ሁኚ። እሺ ሰላም ነው። ወይኔ በእናትሽ አጎቱ ሞቱ እኮ። በሰላም ነው የሞተው? ቤዝዬ ነይ ቤት ግቢያ። የተባረከ ይሁን ልጄ፣ እግዚአብሔር ይፍታሽ። አሜን። አብሮ ይፍታን። ይነቅሽ። እናት ዕቃ ረስተሻል። ይቅርታ እንዴ ኖር ብለናል። አራት ተቀመጡ፣ ችግር የለም። እንኳን ደስ አላችሁ። ስለ እግዚአብሔር ልጄ፣ ስለ እግዚአብሔር አመሰግናለሁ። እናት ስንት ሰዓት ነው? እየበላው ነው። ኪት ነው ማመጣችሁ። ጌታ አላውን የምበላው ምንድን ነው የሚሻለኝ? እንዴ የበለጡ ልጅ ምን ትሰራለሽ ደግሞ እዚህ? ኧረ ጉድ ፈላ። ጭራሽ ፓርክ እየገባሽ እንደዚህ ታደርጊያለሽ? ኧረ እባክሽ ራቅ በይ ከሱ። እንዴ የአባይነ ልጅ የጎረቤቴ ልጅ አንተም ጀመርክ? ኧረ ጉድ ኧረ ስለ መድኃኒዓለም ኧረ ፈሩ። ሃሎ እናት ራቅ አትጠጋ። ብዙ አትጠጋጋ። ብትሸሸው አሸሻሻ። ኧረ በእናትህ ራቅ በል። ኧረ ስለ መድኃኒዓለም ኧረ ስለፈታ አይቻ። ኧረ ፕሊስ አደብ ግዙ እያሰባችሁልኝ እንጂ ለምን። ቤዛ ሰላም ነው? በአምላክሽ እናቴ የመገናኛ ታክሲ የቱ ጋር ነው? እግዚአብሔር ይስጥልኝ። እናት ጫማሽ ተፈቷል። ችግር የለም። በይ ደህና ደሪ። እሺ መልካም ቀን።
እና ቤዛ ታሳዝን ነበር። በጠዋት ከቤቷ ሄጄ ስጠራት አባቷ በሩን ከፍቶ አለ ዋት ምንድነው የምትይው? ይቅርታ እያወራሽ ነበር አይደለ? ይቅርታ ምን አቋረጥሽ? ምን እያልሽ ነበር? አታሳዝንም ወይ? ተመልካቾቼ ማን ሜክሲኮ ማን ምን ይሆንሽ? ይቅርታ ቹን 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 መጋኒ ቹን 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 ቤዛዊት ቡጠማ ሸጠማ እጠማ ቡማማ አንቺ ጤነኛም አይደለሽ። ንበማ ሙማማ